እስቲ እኔ በራሴ የደም ነጋዴ ስላልኩት ሰው ላንሳችሁ። ሰላም ቤተሰቦች ሁሉ መልካም? ሰላም ወንድሜ ሁሉ ሰላም አለን። አንድ ዘ ቮልቸር ኤንድ ሊትል ገርል የሚል ፎቶ አለ። ብዙዎቻችን ስለዚህ ሰው እናውቃለን። ኬቨን ካርተር ይባላል። ደቡብ አፍሪካዊ ፎቶግራፈር ነው። 1994 ላይ እንደ አውሮፓውያን አቆጣጠር ሱዳን ላይ ነው። ብዙዎቹ ኢትዮጵያ ውስጥ ይመስላቸዋል፣ ግን አይደለም። ምናልባት አንተ ያኔ ስላልተወለድክ ላትለው ትችላለህ። ምንድነው? አንድ በድርቅ የተጎዳች ህፃን ልጅን አሞራ ሊያነሳት እንዲህ ሲያሰፈስፍ ነው ፎቶ የተነሳው። ልጅቷ ሀበሻ ነች ሱዳናዊ ነች አይታወቅም። ቦታው ግን ዞሮ ዞሮ ሱዳን ውስጥ የስደተኞች መጠለያ ካምፕ አቅራቢያ ቦታ ላይ ነው። ይሄ ፎቶግራፈር አንሺ ይሄን ፎቶግራፈር ያነሳና በኒውዮርክ ታይምስ ጋዜጣ ላይ ታትሞ ወጣ። ድርጊቱ ለዓለም መነጋገሪያ ሆነ። ህፃኗ ልጅ አይኗ ብቻ እንዲፈጦ ጆሮዋ እንዲሆኖ ነው። በቃ በድርቅ የተጎዳች ነች። ሴት ነች፣ ወንድ ይመስለናል ብዙዎቻችን አይደል? ሴት ነች ልጅቱ፣ ህፃን ነች። በቃ በጣም የሚያሳዝን ሁኔታ ላይ የነበረች ልጅ ነች። ይሄ ሰውዬ 93 ይሄንን አነሳ፣ በጣም ተዋወቀበት፣ እውቅናን አገኘ። 94 እንደ አውሮፓውያን አቆጣጠር ትልቅ እንደ ኖቤል አይነት ሽልማት ተሸለመ። ይሄንን ነገር ስለቀረጸ ስላነሳ ማለት ነው። ትላልቅ ዓለም አቀፍ መድረኮች ላይ የተጠራ ይጋበስ ጀመረ፣ ጀግና ተብሎ። እውነት ነው ድርቁን ለሌላው ለዓለም እንዲታይ አስደርጓል። በጣም ትላልቅ ሽልማቶችን አገኘ። ለኒውዮርክ ታይምስም ያንን ቪዲዮ ሽጧል በብዙ ሺህ ዶላር ሀብት አገኘ። በየመድረኩ በቃ የሚጋበዝ ሰው ሆነ፣ ዲስኩር የሚያሰማ ሰው ሆነ። አንድ ቀን የሚገርምህ ነገር አንድ መድረክ ላይ አንድ ያልጠበቀውን ጥያቄ ከአንድ ተጋባዥ ይጠየቃል። ይሄን አድርግታል፣ በጣም ጥሩ ቆንጆ ነገር ሰርተሃል። ነገር ግን ከዛስ በኋላ ልጅቱ ይሄን ፎቶ ካነሳህ በኋላ የልጅቱ ጉዳይ ምን ሆነ? ወዴት ወሰድካት? አሞራውንስ ምን አደረከው? ተብሎ ተጠየቀ። ቮልቸሩ ጥንባሳውን ምን መለሰ? አሞራውን አባረርኩት፣ ልጅቷን ወደ ስደተኞች መጠለያ ካምፕ ሰጠሁኝ ብሎ በሰዓቱ ለማለፍ ያህል ይችን ነገር ተናግሮ ያልፋል። የሚገርምህ እዛ ስደተኛ መጠለያ ካምፕ ውስጥ እቺ ልጅ አልደረሰችም፣ አልገባችም። ልጅቱ ኦኬ ልትታይ ስትይ የለችም፣ አልገባችም እዛ ውስጥ ጭራሽ። ብዙም አልቆየም ራሱን አጠፋ ይሄ ጋዜጠኛ። ምክንያቱም እሱ ፎቶን ለሽቀላ ነው ያነሳባት፣ ልጅቷ ግን በአሞራው ተበልታለች። ዛሬ ላይ አሁን እኛ ሀገር ይሄ ነገር የለም። ብዙ ሰዎች ለቲክታክ ወይም ደግሞ ለዩቲዩብ ቪዲዮዎቻቸውን እያነሱ የምናየው ብዙ ነገር የለም። እነሱ ማዳን የነበረባቸው ነገር ያላዳኑ የደም ነጋዴዎች። ሰው በመኪና ተገይቶ ከጎማው ስር አድኑኝ አውጡኝ ይላል፣ ግን በቪዲዮ ያየኑ ሰው የለም። እንደዛ ሰው ነው የቀረጸው። ከማዳን ይልቅ የራሱን ነገር የሚሄድ ማለት ነው። ሰዎች ተዘግዝቀው ተሰቀሉ ብለን ስናወራ ግን እውነት እዛ ቦታ ላይ እኛ የለንም ነበር? እኛው አይደል የቀረጽ ነው? ሰዎች በየመንገዱ እየተደበደቡ እያሉ ሲሄዱ በቪዲዮ ቀርጸን እኛ አልለቀቅንም? የደም ነጋዴዎች ማለት እኛ አይደለንም? ሀብት ልታጋብስበት ይችላል፣ ብር ሊመጣ ይችላል፣ ሰላም ግን አይሰጥም። ይሄ ሰውዬ ገብቶ ራሱን ያጠፋው። አየህ፣ በሰዓቱ እሱ እውቅናውና ገንዘቡን ፈለገ። አንዳንዴ ከዛስ ብሎ የሚጠይቅህ ትውልድ ይመጣል። ያ ሁሉ ሽልማት ያ ሁሉ ገንዘብ ይጠፋል። ይኸው በአንድ ጊዜ ብን ብሎ ነው የሚጠፋው። እውነቱ ሲታወቅ ሲገለጥ የዛች ልጅ ዕጣ ፈንታ ለአሞራው ነው የሆነው ማለት ነው። ያው እንግዲህ እንደሚመቻችሁ የሚመችም ነገር አይደለም። ብቻ ግን እንደሚመቻችሁ ተስፋ አደርጋለሁ። አመሰግናለሁ።